ማንም ሰው ውድቀት የሚለውን ቃል መስማት አይወድም። አሉታዊነት የሚጎላበት ነው። ሁሉም ሰው ሊያስወግደው የሚፈልገው ነገር ነው። ነገር ግን ትክክለኛ እይታ ካላችሁ ውድቀትን እንደ ጥሩ ነገር መጠቀም ይቻላል። በእርግጥ ውድቀት የማይቀር ነገር ነው። ህመምና ስቃይ ሊያስከትል ቢችልም እንኳን እኛን እንዲያሸንፈን መፍቀድ አለብን ማለት አይደለም። ይልቁንም ጠንካራና የበለጠ ቆራጥ እንዲያደርገን ልንጠቀምበት እንችላለን። ከውሃ ውስጥ ሰርጎ ገብ ወታደራዊ ቡድኖች ጋር መሰረታዊ ስልጠና እየወሰደ በነበረበት ወቅት ደራሲው ያለማቋረጥ መጨረሻ ላይ የሚያጠናቅቀው የቡድን አባል ነበር። ይህ ማለት ሌላው የአስፈሪ የባህር ኃይል ቅጣት የሆነው የሰርከስ ተቀጪ ያደርጋቸዋል ማለት ነው። በወታደራዊ አባላት መካከል የሚታወቀው ሰርከስ ብዙ ወታደሮች ተስፋ እንዲቆርጡና የወታደራዊ ስልጠናን እንዲተዉ በማድረግ የሚታወቅ ጠንካራ የጽናት ፈተና ነው። ሰርከስ ለማክራቨን አድካሚ ፈተና ነበር። እሱ ግን ተሳክቶለታል። የዋና ቡድኑን ውጤትም አሻሽሏል። ከዛ የምርቃት ፈተናቸው ጊዜ ከዚህ በፊት ካጋጠማቸው የበለጠ ፈታኝ የዋና ውድድር ገጥሟቸው ነበር። ነገር ግን ውድድሩን በአንደኝነት አጠናቀዋል። በፊት የገጠማቸው ውድቀት ከሌሎቹ ተወዳዳሪዎች የበለጠ ጠንካራ እንዲሆኑ አድርጓቸዋል። ከውድቀታችሁ የምትማሩበት አንዱ መንገድ እድሎችን ለመውሰድ ፈቃደኛ በመሆን ነው። ምክንያቱም ትልቅ ነገር ለማሸነፍ ትልልቅ አደጋዎችን መጋፈጥ ያስፈልጋል። ምቾት የራሱ ደስታ ቢኖረውም ችግሮችን መጋፈጥም የሆነ የሚያስደስት ነገር አለው። ጭንቀትና ፍርሃታችሁ ውሳኔዎቻችሁን እንዲቆጣጠሩ የምትፈቅዱ ከሆነ የትም አትደርሱም። እንደ አውሮፓውያን አቆጣጠር በ2004 ማክራቨን አስቸጋሪ ሁኔታ አጋጥሞት ነበር። ኢራቅ ውስጥ 3 ሰዎች የታገቱበት የጠላት ግቢ ነበረ። እናም የደረሳቸው መረጃ እንደሚያመለክተው ጠላትና ምርኮኞቹ በቅርብ ከዚያ ይወጣሉ የሚል ነበር። ታጋቾቹን ለማስፈታት ያለው ብቸኛ አማራጭ አካባቢው ላይ በቀን ድንገተኛ ጥቃትን መፈጸም ነበር። በእርግጥ ይህ ሐሳብ እንከን የለሽ ሆኖ አልነበረም። ጉዞው በጠራራ ፀሐይ ነው። በዛ ላይ ግቢው ቡድኑ የሚፈልገውን 3 ሄሊኮፕተሮች ለማስተናገድ በቂ አልነበረም። በጣም አስጊ ተልእኮ ነበር። ነገር ግን ማክራቨን ተልእኮውን ለመፈጸም ትዕዛዝ ሰጠ። ይህንን ለማሳካት የመሸነፍና የመሞት ፍርሃታቸውን ወደ ጎን መግፋት ነበረባቸው። ከዛ ግን ስኬታማ ተልእኮ አድርገው የታገቱትን ሰዎች መታደግ ችለዋል። ክፍል 4 ግባችሁን ለመከተል ቆራጥ ሁኑ እና ህይወት ሲከብዳችሁ የቻላችሁትን ያክል አድርጉ። ህይወት በመንገዳችሁ ላይ ብዙ ፈተናዎችን ሊጥልባችሁ ይችላል። በጉልበተኞች ወይም በውሸት ጓደኞች ልትፈተኑ ትችላላችሁ። ወይም የባህር ኃይል አባል ከሆናችሁ ምናልባት ሻርክ የበዛበት ውሃ በእናንተና ልታሳኩት በምትፈልጉት ነገር መካከል ሊገጥማችሁ ይችላል። ፈተናችሁን ለመጋፈጥ ከመሞከር ይልቅ መሸሽ መፍትሄ የሚመስልበት ጊዜ ሊመጣ ይችላል። ይሄ ግን ስህተት ነው። ሁሉም ሰው የየራሱ ፍርሃት አለበት። ፍርሃት ከመንገዳችሁ እንዲያስቆማችሁ መፍቀድ የለባችሁም። ጠንካራ ሁኑና ግቦቻችሁን ለማሳካት ቆራጥ ውሳኔ ወስኑ። የባህር ኃይል አባል ሆኖ ለመቀላቀል ስፍር ቁጥር የሌላቸው ፍርሃቶችን ማሸነፍ ይጠይቃል። በአንድ ምሽት ማክራቨንና የዋና ባልደረባው በጨለማ ውስጥ 6.4 ኪሎ ሜትር መዋኘት ነበረባቸው። ይሄ በራሱ በቂ ስጋትን የሚፈጥር ነገር ነው። ነገር ግን በዚያ ምሽት ከሐመር ሄድ ሻርኮች፣ ከነብር ሻርኮችና ከሁሉ በላይ ኃይለኛ ናቸው ከሚባሉት ከታላላቅ ነጭ ሻርኮች ጋር እንዲዋኙ ታዘው ነበር። ማክራቨን የሻርኮች ፍራቻ የወታደራዊ ስልጠናውን ሳያጠናቅቅ እንዲከለክለው አልፈቀደም። ስለዚህ ግቡን ለማሳካት ሲል በራስ መተማመኑን ጨምሮ ወደፊት ለመቀጠል ወሰነ። አሰቃቂ ሁኔታዎችንና በህይወት ውስጥ በጣም አስከፊ የሆኑትን ጊዜያት ለማለፍ የሚያስፈልገው ድፍረት ብቻ ነው። በእንደዚህ አይነት ጊዜያት ነው ትክክለኛ ማንነታችንን
ወይም ብቃታችንን በደንብ ማሳየት ያለብን። ሁላችንም የሆነ ጊዜ ላይ አስቸጋሪ የሆኑ ጊዜያት እንደሚያጋጥመን የሚታወቅ ነገር ነው። ጓደኛ፣ የቤተሰብ አባል ወይም የምትወዱት ሰው ሊሞት ይችላል። ወይም በጣም ጥንካሬ የሚፈልግ አይነት በሽታ ሊያጋጥማችሁ ይችላል። ምንም እንኳን በጣም አድካሚ ቢሆኑም እነዚህ ጊዜያት ፈተናዎቹን መጋፈጥ ይፈልጋሉ። ማክራቨን በጣም ብዙ ሰዎች በጦርነት ሲሞቱ አይቷል። ለሱ እነዚህ ጊዜያት በጣም አስቸጋሪና አስከፊ ናቸው። ነገር ግን ሰዎች በሚያሳዩት ጽናትና እምነትም በጣም ይደነቅ ነበር። አንድ የባህር ኃይል ልዩ ኦፕሬተር በኢራቅ ከሞተ በኋላ መንትያ ወንድሙ ጓደኞቻቸውን እና ቤተሰቦቻቸውን ለማጽናናት ሲሞክር ተመልክቶ ነበር። ይህንን መመልከት በጣም አበረታች ክስተት ነው። ሟች ወንድሙ እንዲኮራበት እንደሚፈልግ ሲናገርም ሰምቶታል። ክፍል 5 ለሌሎች ሰዎች ስትሉ ጠንካራ ሁኑ። በጭራሽ ተስፋ እንዳትቆርጡ። ይህ የተለመደ ነገር ይመስላል አይደል? ከባድ ችግር ውስጥ ናችሁ። እናም ተስፋ ልትቆርጡ ደርሳችኋል እንበል። በዚህ ጊዜ ግን አዲስ ሐሳብ ከሚያጋራችሁና ተስፋችሁን ከሚቀጥልላችሁ ጓደኛችሁ ጋር ማውራት መፍትሄ ነው። እነዚህ ጊዜያት አንድ ሰው ምን ያህል ለውጥ ማምጣት እንደሚችል የሚያሳዩን ናቸው። ሁላችንም በሌሎች ላይ ተስፋን የምናሰርጽ እና ሰዎች ሕይወታቸውን እንዲቀጥሉ የምናደርግ ሰዎች ለመሆን መጣር አለብን። ስለ ባህር ኃይል የምታውቁት በጣም ትንሽ ነገር ቢሆንም ሄል ዊክ ስለተባለው ፈተና ሳትሰሙ አትቀሩም። ትርጓሜውም የሳምንት ገሃነም እንደማለት ነው። ይህም ለ7 ቀናት ጽናታቸው የሚፈተንበት ጊዜ ነው። ሰልጣኞቹ ይህንን ቀን ካለፉ ይሳካላቸዋል፣ ካላለፉ ደግሞ ከስልጠናው ያቋርጣሉ። ደራሲው ሲያስታውስ በአንድ ወቅት ሰልጣኞች በቀዝቃዛ ጭቃ ተሸፍነው ተቀምጠው እንዲያድሩ ተደርገው ነበር። በማክራቨን ሄል ዊክ ጊዜ አንዱ ሰልጣኝ ተነስቶ መሄድ ጀመረ። በሰዓቱ ተስፋ ቆርጦ ነበር። ከዛ ግን አንዱ ጓደኛቸው መስፈን ጀመረ። ከዚያም ሁለተኛው፣ ሶስተኛው እያሉ ዘፈኑን ተቀላቀሏቸው። ወዲያው ሁሉም መስፈን ጀመሩ። በእርግጥ የተጀመረው በአንድ ሰው ነበር። ነገር ግን እንደዛ ማድረጋቸው ያንን ሰው በአዲስ ተስፋ ቡድኑን ድጋሚ እንዲቀላቀል አድርጎታል። ይሄ ወደ መጽሐፉ የመጨረሻ ትምህርት ይወስደናል። ተስፋ አትቁረጡ። በጣም ከባድና አስቸጋሪ ጊዜ ላይ ብንሆንም እንኳን ሕይወት በጣም ጣፋጭ ነች። አስታውሱ፣ እነዚህ አስደሳች ጊዜያት መጥፎቹ ጊዜዎች ባይኖሩ ኖሮ አይሳኩም፣ ጥዑምም አይሆኑም ነበር። ስለዚህ አስቸጋሪ ጊዜ ሲገጥማችሁ ለራሳችሁ በማዘንም ሆነ ሌሎች ሰዎችን በመውቀስ ጊዜያችሁን አታባክኑ። መኖር የተፈጠርንበት ዓላማ ነው እና ሕይወት የሚያምረው በምታደርጉት ጥረት መጠን ነው። ምንም ነገር ካላደረጋችሁ ስትጸጸቱ ትኖራላችሁ። በአፍጋኒስታን አዳም ቤትስ የተባለ ወታደር በተቀበረ ፈንጂ ክፉኛ ቆስሎ ነበር። ማክራቨን በሆስፒታል ውስጥ ሊጠይቀው ሲሄድ አዳም ሰውነቱ ተቃጥሎ ብዙ ቱቦዎች ሰውነቱ ውስጥ ተሰክቶበት አየ። ይሄ ብቻም አልነበረም፣ አዳም ሁለቱንም እግሮቹንም አጥቷል። ቢሆንም አዳም ደህና እንደሆነ ለመናገር የምልክት ቋንቋ ይጠቀም ነበር። ማክራቨን በወታደሮች ውስጥ የጠበቀውን የሚያኮራውን አይነት ምላሽ ነው ያገኘው። ወታደሮች ብዙ ጊዜ ችግር ያጋጥማቸዋል፣ ነገር ግን ለራሳቸው በማዘን ጊዜ አያጠፉም። የባህር ኃይል አባል ተስፋ ለመቁረጥን ይማራል፣ ይተገብራል። አዳም ቤትስ ሕይወቱን ለመቀጠል የሚያስፈልገውን ነገር ማግኘት ከቻለ እናንተም ማግኘት ትችላላችሁ። የመጨረሻ ማጠቃለያ። በዚህ መጽሐፍ ውስጥ ያለው ቁልፍ መልእክት እናንተ ማንም ብትሆኑ በየትኛውም የሕይወት ዘይቤ ላይ ብትገኙ ከአሜሪካ የባህር ኃይል አባላት ልትማሩት የሚገባችሁ ጠቃሚ የሕይወት ትምህርት አለ። የባህር ኃይል አባላት
በጣም ከባባድ ፈተናዎችንና መከራዎችን የሚያልፉ ሰዎች ናቸው። ፍርሃታቸውን የሚጋፈጡ እና እንደዚህ በማድረጋቸው ከቀን ቀን የሚጠነክሩ ሰዎች ናቸው። ጓደኞቻቸውን አይናቸው እያየ የሚያጡና ሌሎች በመጽሐፍ ላይ ብቻ የሚያነቡትን የጀግንነት ታሪክ በአይናቸው የሚያዩም ናቸው። እነዚህ ገጠመኞች ለህይወት ልዩ የሆነ አመለካከት እንዲኖራቸውና ጥሩ ስኬት ለማግኘት ምን እንደሚያስፈልጋቸው እንዲያውቁ አድርጓቸዋል። እሱ ውድቅ ተደረገ። ሁኔታው የተባባሰ ሲሄድ ማንዴላና ሲሱሉ የገዢው ፓርቲ የሚያወጣቸው ህጎች መመለስ ያለበት በአመጽ ብቻ ሊሆን እንደሚችል ይስማማሉ። ሲሱሉ በድብቅ ወደ ቻይና ለመጓዝና የቻይና መንግስትን መሳሪያ ይሰጧቸው እንደሆነ ለመጠየቅ ሞክሯል። ነገር ግን የኤኤንሲ አመራሮች ጉዳዩን አውቀውት ነበር። ይህም በኤኤንሲ ውስጥ የጥቃት አጀማመር ላይ ከፍተኛ ክርክር አስነሳ። ክፍል 6 ሁኔታው የተባባሰ በመምጣቱ መንግስት ማንዴላንና ሌሎች የኤኤንሲ መሪዎችን መከታተል ጀመረ። ማንዴላ በታህሳስ 5 1956 በቤቱ ውስጥ ተያዘ። የእስር ማዘዣውም በከፍተኛ የሀገር ክህደት ወንጀል እንደተከሰሰ ይጠቁማል። መንግስት ማንዴላ በተቃውሞ ዘመቻው ውስጥ የኃይል እርምጃ ለመውሰድ ማቀዱን የሚያሳይ ማስረጃ አለኝ ብሏል። የዘመቻውን ሌሎች መሪዎችንም አስረዋቸዋል። የአቃቤ ሕግ ክስ ደካማ እንደነበር ገና ከጅምሩ ግልጽ ነበር። የዚህ ምስክር የሆነው ሰለሞን ንጉባሴ የተባለ በማጭበርበር ወንጀል የተፈረደበት ሰው ነው። ዋናው ምስክራቸው ዋልተር ሲሱሉን ለትጥቅ ትግል መሳሪያ እንዲያመጣ ወደ ሶቪየት ህብረት ለመላክ የወሰኑበት የኤኤንሲ ስብሰባ ላይ ተገኝቻለሁ ብሎ ነበር የመሰከረው። በንጉባሴ መስቀለኛ ጥያቄ ወቅት ተከላካዩ የኤኤንሲ አባልም ሆነ የዩኒቨርሲቲ ምሩቅ አለመሆኑን አረጋግጧል። ይህ የአቃቤ ሕጉን ክስ ውሃ እንዳያነሳ ያደረገ ነበር። የፍርድ ቤቱ ክስ እየገፋ ሲሄድ ትግሉ ወደ ውጭ ወጣ። እንደ አውሮፓውያን አቆጣጠር መጋቢት 26 ቀን 1960 በሻርፕቪል ከተማ ውስጥ አንድ አሳዛኝ ሁኔታ ተፈጠረ። ሁኔታው ችግሩን በጣም አባባሰው። እዚያ በሺዎች የሚቆጠሩ አፍሪካውያን በአካባቢያቸው በሚገኝ ፖሊስ ጣቢያ ተሰብስበው ነበር። ምክንያቱም ሁሉም አፍሪካውያን ከተመደበላቸው አካባቢ ሲወጡ የማለፊያ ወረቀት እንዲይዙ የሚጠይቀውን የማለፍ ህጎችን በመቃወም ነበር። ፖሊሶቹ በፍርሃት ተውጠው ህዝቡ ላይ ያለማስጠንቀቂያ ተኩስ ከፈቱ። እናም ቢያንስ 69 ሰዎች ተገደሉ። አብዛኞቹ ለመሸሽ ሲሞክሩ ከኋላ በጥይት የተመቱ ናቸው። በኬፕ ታውን ከ50,000 በላይ ሰዎች ተኩሱን በመቃወም ተሰብስበው ነበር። ረብሻ ተነስቶ መንግስት የአስቸኳይ ጊዜ አዋጅ በማወጅ የሀበስ ኮርፐስ ከስራ እንዲታገድ አድርጓል። የፍርድ ቤቱ ጉዳይ ግን እየተሻሻለ መጣ። ምንም እንኳን የግዛቱ ጠበቆች አመጽ አስነስተዋል በሚል በሺዎች የሚቆጠሩ ማስረጃዎችን ቢያቀርቡ ዳኛው ማስረጃዎቹ በቂ አይደሉም ብለው ሁሉንም ተከሳሾች በነጻ አሰናብተዋል።
ክፍል 7 ከፍርድ ቤቱ ውሳኔ በኋላ የኤንሲ ትግል ተቀዛቀዘና ማንዴላም ኤምኬን ፈጠረ። ማንዴላና ጓደኞቹ እስር ቤት ውስጥ ሆነው ፍርድ በመጠባበቅ ላይ ያሉ ነገሮችን በድብቅ ማንቀሳቀስ እንዳለባቸው ወሰኑ። ማንዴላ ከስር ከተፈታ በኋላ መፈታቱን ለማክበር ጊዜ እንደሌለው ያውቅ ነበር። ኤኤንሲዎችም መዋጋትና ስልታቸውን መቀየር ነበረባቸው። ኤኤንሲ ውስጥ ያለው ጉልበት መጠቀም አለብን ወይ የሚለው ክርክር ለጥቂት ዓመታት ሲካሄድ ቆይቷል። እንደ አውሮፓውያን አቆጣጠር በ1961 በድብቅ ስራ አስፈጻሚ ስብሰባ ላይ ማንዴላ ኤኤንሲ ገዢውን ፓርቲ መዋጋት አለብን ብሎ ተከራክሯል። ነገር ግን የኤኤንሲ አመራሮች ገዢው ፓርቲ ላይ ይፋዊ ያልሆነ ጥቃት ላለመሰንዘር ወሰኑ። ማንዴላ ግን በድርጅቱ ውስጥ ታጣቂ ቡድን መፍጠር ይቻላል ተባለ። አዲሱ የኤኤንሲ ታጣቂ ቡድን ኦምኮንቶ ዊሲስዌ የሚል ስያሜ ተሰጥቶታል። ትርጉሙም የሀገሪቷ ታዳጊ ማለት ነው። በአጭሩ ኤምኬ ተብሎ ይጠራ ነበር። ኤምኬ ጀመረው ህዝቡን በመጠቀም ነው። ማንዴላ በህይወት ዘመኑ በአንድ ሰው ላይ ሽጉጥ ተኩሶ አያውቅም። ነገር ግን ስለ ሽምቅ ውጊያ፣ ስለ ህዝብ ተቃውሞና ስለ አብዮት የቻለውን ያክል ማጥናት ጀመረ። በንቅናቄው ጠንካራ በነበረችው ጆሃንስበርግ ውስጥ ወዳለችው ትንሿ ሪቮኒያ ከተማ ውስጥ ወደሚገኘው ሊሊስሊፍ እርሻም ሄደ። ሊሊስሊፍ እርሻም ለኤምኬ ደህንነቱ የተጠበቀ ቤትና የስልጠና ቦታ ሆኖ ያገለግል ነበር። እናም ማንዴላ መተኮስና ፈንጂዎችን መጠቀም የተማረው እዚያ ነበር። እሱና ሌሎች የኤምኬ አባላት መጀመሪያ አመጽ ለማስነሳት ወሰኑ። በታህሳስ 1960 በጆሃንስበርግ በሚገኙ በርካታ የመንግስት ህንጻዎችና የኃይል ማመንጫ ጣቢያዎች ላይ በቤት ውስጥ የተሰሩ ቦምቦችን አፈነዱ። የኤምኬን መምጣት የሚገልጽ ማስታወቂያዎችንም ማሰራጨት ጀመሩ። ፍንዳታው መንግስትን ያስደነገጠ ሲሆን የበቀል እቅድ እንዲያወጣም ጥረቱን አጠናክሮታል። ክፍል 8 ትግሉ እየከረረ በመጣ ቁጥር መንግስት ማንዴላን ማሳደዱን ቀጠለ። መንግስት በንቅናቄ ውስጥ ተምሳሌት የሆነውን ማንዴላ ለመያዝ ማንኛውንም ነገር ለማድረግ ፈቃደኛ ነበር። በመጨረሻ ነሐሴ 5 ቀን 1962 ከሚስጥራዊ የኤምኬ ስብሰባ በኋላ ወደ ሊሊስሊፍ እርሻ ሲመለስ ፖሊሶች ያዙት። ከዚያም ወደ እስር ቤት ተወሰደ። እዚያም ከሲሱሉ ጋር ተገናኘ። እሱም ተይዞ ታስሮ ነበር። ማንዴላ ፍርድ ቤት በቀረበበት የመጀመሪያ ቀን እሱ ባለቤቱና ብዙ ተመልካቾች የነብር ቆዳ ካሮሴስ ባህላዊ የጾሳ ጎሳ ልብስ ለብሰው ነበር። በመጀመሪያ መንግስትን ለፍርድ ማቅረብ እንደሚፈልግና ህጎቹን የማክበር ግዴታ እንደሌለበት ተናግሯል። ምክንያቱም ሲጠቅስ ደግሞ እሱ ድምጽ ሊሰጠው በማይችል ፓርላማ ስለጸደቀ እንደሆነ ይገልጽ ነበር። በመቀጠልም ኤኤንሲ ጉዳያቸውን በይፋዊ መንገድ ችግሮቹን ለመፍታት ያደረጉትን ሙከራ መንግስት እንዴት ውድቅ እንዳደረገባቸው ተናግሯል። ኤኤንሲ ከአመጽ ውጪ ሌላ አማራጭ ስላላገኘም ሲናገር ነበር። የአቃቤ ህጉ ዋና ማስረጃ ማንዴላንና ሌሎች ለኤምኬ አባላት እቅድ በማውጣት ከሊሊስሊፍ እርሻ የተወሰደ ባለ 6 ገጽ እቅድ ያለውን አቅርቦ ነበር። ሰነዱ ጥፋተኛ ሆኖ እንደሚገኙ ግልጽ አድርጓል። ችሎቱ ዓለም አቀፍ ትኩረትን የሳበ ሲሆን ማንዴላ በውሳኔው ቀን የተናገሩት ንግግር በብዙ ጋዜጦች ላይ ታትሞ መውጣቱ ይታወሳል። በዓለም ዙሪያ ባሉ ከተሞችም የንቅናቄ ዝግጅቶች ተካሂደዋል። ሰኔ 12 1964 ማንዴላ በሁሉም ወንጀሎች ጥፋተኛ ሆኖ ተገኘ። ነገር ግን በደቡብ አፍሪካ ላይ ያለው ዓለም አቀፍ ጫና ህይወቱን ለማዳን ረድቷል። ለምሳሌ የተባበሩት መንግስታት ድርጅት ባለሙያዎች ቡድን አፓርታይድን ለሚቃወሙ ሁሉ ምህረት እንዲደረግ ጠይቋል። በማንዴላ ላይ የቀረበው ክስ የሞት ፍርድ ያስቀጣ ነበር። ነገር ግን የመጨረሻ ቅጣቱ የእድሜ ልክ እስራት እንዲሆን ተደረገ። ክፍል 9 ማንዴላና ሌሎች እስረኞች በእስር ቤት ውስጥ ተቃውሟቸውን ቀጠሉ። ከፍርድ ቤቱ ውሳኔ በኋላ ማንዴላ ወደ ሮቢን ደሴት ተወሰደ። እዚያም የህይወቱን 20 ዓመታት አሳልፏል። ህይወት በሮቢን ደሴት በጣም ከባድ ነበረች።
የእጅ ኳስ የሚያክሉ ፍልጥ ድንጋዮች በየዕለቱ ወደ እስር ቤቱ በገፍ ይመጡና እስረኞች በትናንሽ መዶሻ ጠጠር እስኪሆኑ ድረስ እንዲቀጠቅጧቸው ይገደዱ ነበር። በዛ ላይ አየሩ በጣም ሞቃት ነው። ማንዴላ በጥብቅ ቁጥጥር ስር ከነበሩት እስረኞች አንዱ ነበር። በየ6 ወሩ አንድ ጎብኚና አንድ ደብዳቤ ብቻ ይፈቀድለት ነበር። የሱ ደብዳቤ ልውውጥ በጣም ቁጥጥር ይደረግበት ነበር። ከሚስቱ ከዊኒ የተቀበላቸውን ደብዳቤዎች ማንበብ እንዳይችልም ያደርጉት ነበር። እስር ቤቱ ስሜታቸው እንዲጎዳ ታስቦ የተሰራ ስለነበር እንደዚህ ሁሉም ቀኖች ማለት ይቻላል አስቀያሚና ከባድ ነበሩ። ከህንዶች በቀር ሁሉም እስረኞች ቁምጣ እንዲለብሱ ይደረግ ነበር። ማንዴላ አፍሪካውያን ብቻ ቁምጣ እንዲለብሱ መገደዳቸው ጨዋነት የጎደለው ስለመሰለው የእስር ቤቱን አዛዥ እንዲያገናኙት ጠየቀ። ሌሎች እስረኞችም ብዙ ፈተናዎች ገጥሟቸዋል። ለነሱ መጽሐፎችንና መጽሔቶችን ማግኘት አስቸጋሪ ነው። ከፖለቲካ ወይም ከዜና ጋር የተያያዘ ማንኛውም ነገር ማስገባት ደግሞ በጥብቅ የተከለከለ ነው። በሚያስገርም ሁኔታ ጠባቂዎቹ ያን ያህል የተማሩ አልነበሩም። አንድ እስረኛ ዘኢኮኖሚስት የሚባለው መጽሔት ማስገባት ችሎ ነበር። ምክንያቱም ጠባቂዎቹ መጽሔቱ ስለ ኢኮኖሚክስ የሚያወራ ብቻ መስሏቸው ነበር። ከዚያም በ1966 እስረኞቹ የእስር ቤቱን የኑሮ ሁኔታ በመቃወም የረሃብ አድማ ለማድረግ ወሰኑ። በመጨረሻም ጠባቂዎቹም ተቀላቀሏቸው። የማረሚያ ቤቱ አመራሮች አድማው ለእስር ቤቱ በጣም ከባድ መሆኑን ስለተገነዘቡ በእስረኞቹ ጥያቄዎች ተስማሙ። አመጽ ተላላፊ እንደሆነም አሳይተዋል። ክፍል 10 ማንዴላና የአፍሪካ የነጻነት ታጋዮች ከዓለም አቀፉ ማህበረሰብ ሰፊ ድጋፍ አገኙ። ይህም የደቡብ አፍሪካ መንግስት ላይ ጫና ፈጥሯል። የሮበን ደሴት ጠባቂዎች ከጊዜ ወደ ጊዜ እስረኞቹን መቆጣጠራቸውን እየቀነሱ መጡ። ነገር ግን ውጭ ያለው ሁኔታ ተባብሷል። በእርግጥ ተስፋ የሚሰጡ ምልክቶችም ነበሩ። እንደ አውሮፓውያን አቆጣጠር በ1970ዎቹ በአፍሪካ ህዝባዊ ተቃውሞዎች ጨምረው ነበር። እናም አዲስና ታጣቂ የነጻነት ታጋይ ትውልድ ብቅ ማለት ጀመረ። ማንዴላና ሌሎች እስረኞች ዜናውን የማግኘት እድላቸው ጠባብ ቢሆንም በ1976 ስለ ህዝባዊ አመጽ ሰምተዋል። በዚያው ዓመት ሰኔ ወር ላይ በጆሃንስበርግ ከተማ በሶዌቶ የሚኖሩ 15000 ተማሪዎች ትምህርት ቤቶች ግማሹን ትምህርቶች አፍሪካንስ በተባለው ቋንቋ እንዲያስተምሩ የሚደነግገውን ህግ በመቃወም ተሰብስበው ነበር። ምክንያቱም ይህንን ቋንቋ አብዛኞቹ የአፍሪካ ልጆች መማር አይፈልጉም። አሁንም በድጋሚ ፖሊሶች ያለምንም ማስጠንቀቂያ በህዝቡ ላይ ተኩስ በመክፈት የ13 ዓመቱን ሄክተር ፒተርሰንንና ሌሎች ብዙ ሰዎችን ገድለዋል። 2 ነጮችም በድንጋይ ተወግረው ተገድለው ነበር። ክስተቱ በመላ ሀገሪቱ ሁከትና ተቃውሞ አስነስቷል። ብዙዎቹ የአዲሱ የደቡብ አፍሪካ የነጻነት ታጋዮች በጣም ጨካኞችና ታጣቂዎች ነበሩ። ተይዘው ተፈርዶባቸው ወደ ሮበን ደሴት የተላኩት ሰዎች ማንዴላንና ሌሎች የሪቮኒያ እስረኞችን እንደ ማህል ሰፋሪና አሻማጋይ አድርገው ያያቸው ነበር። ብዙዎቹ ወጣት የነጻነት ታጋዮች የጥቁር ህሊና ንቅናቄ አካል ነበሩ። ጥቁር ሰው ራሱን ከጭቆናና ከነጭ የበላይነት ስሜት ማላቀቅ እንዳለበት ያምኑ ነበር። ማንዴላ ዓላማቸውን ያደንቅ ነበር። ነገር ግን በጥቁር ላይ ያላቸው አመለካከት ያልበሰለ ነው ብሎ ያምናል። እንደ አውሮፓውያን አቆጣጠር በ1970ዎቹ መጨረሻ የተካሄደው የደቡብ አፍሪካ ህዝባዊ አመጽ በዓለም አቀፍ ሚዲያዎች በስፋት ተዘግቦ ነበር። እናም በዓለም ዙሪያ ያሉ ሰዎች በአፓርታይድ ላይ ይበልጥ እየተበሳጩ መጡ። ማንዴላን ልቀቁት የሚሉ ዘመቻዎችና ዝግጅቶች በመላው ዓለም እየተዘጋጁ ነበር። እንደ አውሮፓውያን አቆጣጠር በ1980 የጆሃንስበርግ ቅዳሜ ፖስት ማንዴላን ልቀቁት የሚል ርዕስ ከፊት ያለበት ሰዎች ለተቃውሞ መፈረም የሚችሉትን አቤቱታ ጨምሮ ለአንባቢዎች አቅርቧል። ጽሑፉ በማንዴላ መፈታት ላይ ብሔራዊ ክርክር አስነስቷል። ክፍል 11
በመጨረሻም የደቡብ አፍሪካ መንግስትና የነጻነት ታጋዮች ግጭቱ የከፋ መሆኑን አምነው ሲቀበሉ መደራደር ጀመሩ። እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ ላይ ትግሉ ወደ ደም መፋሰስ አምርቶ ነበር። መቼ ይሆን የሚያበቃው? የሁሉም ሰው ጥያቄ ነበር። ብጥብጡ ከቁጥጥር ውጭ የሆነና ህብረተሰቡን በጣም ያሰቃየም ይመስል ነበር። ነገር ግን የሆነ ነገር መደረግ ነበረበት። እንደ አውሮፓውያን አቆጣጠር በ1981 የደቡብ አፍሪካ መከላከያ ሰራዊት በሞዛምቢክ ማፑቶ የሚገኘውን የኤኤንሲ ቢሮ ላይ ወረራ በማድረግ 13 ሰዎችን ገደለ። በዚያን ጊዜ በጣም ጠበኛ የነበረው ኤምኬ አጸፋውን መለሰ። እንደ አውሮፓውያን አቆጣጠር በግንቦት 1983 በበቀል ተነሳስተው ፕሪቶሪያ ከሚገኝ ወታደራዊ ተቋም ጋር በመኪና ላይ ያጠመዱት ቦምብ 19 ሰዎችን ገድሏል። ማንዴላ ያለ ድርድር የሚቆዩ ከሆነ ሁኔታው ይበልጥ ትርምስ እንደሚፈጥር ተገነዘበ። ኤኤንሲ ከዘረኛው መንግስት ጋር አንደራደርም የሚል አቋም ነበረው። ነገር ግን ማንዴላ ድርድር አስፈላጊ መሆኑን ያምናል። መንግስት እንደገና የአደጋ ጊዜ አዋጅ ካወጀ በኋላ በ1986 ማንዴላ ከመከላከያ ሚኒስቴር ኮቢ ኮቴሴ ጋር ለመገናኘት ጠየቀ። የሚገርመው ጥያቄው ተቀባይነት አግኝቶ ኬፕታውን ወደሚገኘው የሚኒስትሩ የግል ቤት መወሰዱ ነው። ኮትስ ኤኤንሲ አሁንም ጥቃት መፈጸሙን እንዳይቀጥል ምን ማድረግ እንደሚያስፈልግ ማንዴላን ጠየቀው። ይህ የመጀመሪያው የድርድር እርምጃ ነበር። ከዚያም በግንቦት 1988 ማንዴላና የመንግስት ባለስልጣናት ኮሚቴ ተከታታይ ሚስጥራዊ ስብሰባዎችን ማድረግ ጀመሩ። በሚቀጥለው ዓመት በታህሳስ ወር ማንዴላ ሰላምን ለማስፈን ቁርጠኛ ከነበረውና ማንዴላ የሚናገረውን ማዳመጥ ይፈልግ ከነበረው ከአዲሱ ፕሬዝዳንት ኤፍ.ዴ ክለርክ ጋር ተገናኘ። እንደ አውሮፓውያን አቆጣጠር በየካቲት 1990 ዴ ክለርክ እስካሁን ህገወጥ ድርጅት እንደሆነ የሚታወቀውና በአገሪቱ ሰፊ ተቀባይነት ያለው ኤኤንሲ ላይ የጣለውን እገዳ እንደሚያነሳ አስታወቀ። በሰላማዊ መንገድ የታሰሩ የፖለቲካ እስረኞችን ለመፍታትም ተስማማ። የዚያኑ ቀን ዴ ክለርክ ከማንዴላ ጋር ተገናኝቶ ከእስር እንደሚፈታ ነገረው። ክፍል 12 ማንዴላ እንደ አውሮፓውያን አቆጣጠር በ1990 ከእስር ተፈቶ የኖቤል የሰላም ሽልማትን ተቀብሎ የፖለቲካ ስራውን ቀጠለ። ኔልሰን ማንዴላ እንደ አውሮፓውያን አቆጣጠር የካቲት 11 ቀን 1990 ተለቀቀ። ለደቡብ አፍሪካ ህዝቦች ግን ነጻነት ገና በጣም ሩቅ ነበር። ማንዴላ ከ1988 ጀምሮ ዝቅተኛ ጥበቃ ባለው ከኬፕታውን ወጣ ብሎ ባለ እስር ቤት ውስጥ ታስሮ ነበር። እዚያ የራሱ የመኖሪያ ቦታ ነበረው። ቤቱም በነጻነትና በእስር ቤት መካከል ግማሽ መንገድ ላይ ያለ ነበር። ማንዴላ ከእስር በተፈታበት ቀን ከእስር ቤቱ በመኪና መወሰድ ነበረበት። ነገር ግን አንድ የቴሌቪዥን አቅራቢ የእስር ቤቱን የመጨረሻ መውጫ በእርምጃ እንዲወጣ ይጠይቀዋል። ሚስቱን ከጎኑ ይዞ ወደ በሩ ተራምዶ እጁን ወደ ላይ ከፍ ሲያደርግ ህዝቡ በደስታ ይጮህ ነበር። የዛኑ ቀን ከከተማው አዳራሽ በረንዳ ላይ በብዙ ህዝብ ፊት ንግግር አደረገ። አማንድላ ብሎ ጮኸ። የጦሳ ቋንቋ ሲሆን ስልጣን ማለት ነው። ህዝቡም መልሶ ንጋዌቱ ብለው ጮሁ። ትርጉሙም ለኛ ማለት ነው። በማግስቱ ከሰዓት ማንዴላ ለጋዜጠኞች ኤኤንሲ ያመነበትን የሚፈልገውን ማንኛውንም ነገር እንደሚያደርግ ተናግረዋል። የኤኤንሲን ታጣቂ ቡድንን በመደገፍና ለድርድር ማቅረብ ችግር እንደሌለበት ተናግሯል። ኤኤንሲ ለሰላም በሰላም ምላሽ ይሰጣልም ብሎ ነበር። ሆኖም በመንግስትና በኤኤንሲ መካከል ያለው ግንኙነት አሁንም ውጥረት ያለበት ነበር። በታህሳስ 1992 የኤኤንሲ ስራ አስፈጻሚዎች ከመንግስት ጋር ተከታታይ ሚስጥራዊ ውይይቶችን ማድረግ ጀመሩ። በመጀመሪያ በአጠቃላይ ምርጫ ከ5% በላይ ድምጽ ያገኙ ፓርቲዎች በካቢኔ ውስጥ ተመጣጣኝ ውክልና እንዲኖራቸው ተወሰነ። ያ ማለት ኤኤንሲ ከገዢው ፓርቲ ጋር አብሮ መስራት ይኖርበታል ማለት ነው። ይህም በኤኤንሲ ውስጥ ውዝግብ አስነስቶ ነበር። እንደ አውሮፓውያን አቆጣጠር ሚያዝያ 27 ቀን 1994 በደቡብ አፍሪካ
የመጀመሪያው ዘር ተኮር ያልሆነ ምርጫ ተካሂዷል። ኤኤንሲም 62.6% ድምጽ አግኝቷል። ከዚያ በፊት ብዙም ሳይቆይ ደግሞ ማንዴላ የኖቤል የሰላም ሽልማት ተበርክቶለት ነበር። የመጨረሻው ማጠቃለያ ኔልሰን ማንዴላ ህይወቱን ላመነበት ሰጥቷል። እሱና ህዝቡ ትልቅ ፈተና፣ ስደትና ብጥብጥ ቢጋረጥባቸውም ማንዴላ በእስር ቤት በነበረበት ጊዜም ቢሆን ቁርጠኛ አቋም ነበረው። ስራውና ትጋቱ የጸረ አፓርታይድ እንቅስቃሴ መስራች አድርጎታል። እንዲሁም ነፃና ዲሞክራሲያዊት ደቡብ አፍሪካ እንድትፈጠር መንገዱን የጠረገ ሰው ነው። መጽሐፉ ለኔ ምን ይጠቅመኛል? ጡረታ ከወጣ የባህር ኃይል አባል ትምህርት በመማር ህይወታችሁን ትለውጡበታላችሁ። አንዳንድ ጊዜ በጣም ቀላል ነገሮች ውጤታማ ሊያደርጉን ይችላሉ እና ይሄ ቅልብጭ አጭር መጽሐፍም የሚያወራው ስለዚሁ ጉዳይ ነው። ቀላል ሊመስል ይችላል፣ ነገር ግን በየቀኑ ጠዋት አልጋችሁን ማንጠፍና የመሳሰሉት ትንንሽ ነገሮች የህይወታችሁ ጥራት ላይ በእጅጉ ተጽዕኖ ያሳድራሉ። እንደ አንድ የባህር ኃይል አባል ዊሊያም ኤች ማክራቨን በአፍጋኒስታንና በኢራቅ ውስጥ ተዋግቷል። እዚያ በነበረበት ጊዜና ከዚያ በፊት በነበሩት የስልጠናው ዓመታት ወቅት አስደናቂ የህይወት ትምህርቶችን ተምሯል። ሽንፈትን መቀበል አስፈላጊ እንደሆነና ፈጽሞ ተስፋ ያለመቁረጥ በጣም ትልቅ ነገር እንደሆነ ይነግረናል። የአድሚራል ማክራቨን ምክር እንደሚያበረታታችሁ ምንም ጥርጥር የለንም። አድሚራል አንድ የባህር ኃይል አባል ሊያገኘው ከሚችለው ትልቁ ማዕረግ አንዱ ነው። በዚህ መጽሐፍ ውስጥ የሚከተሉትን ትማራላችሁ። በምንም አይነት ሁኔታ ውስጥ ብትሆኑ መጽሐፍን በሽፋኑ መፈረጅ እንደሌለባችሁ ትማራላችሁ። የሹገር ኩኪስ ምን እንደሆነና ለምን እንደ ስሙ ጥሩ ነገር እንዳልሆነ፣ እንዲሁም የሆነ ጊዜ ዘፈን መስፈኑ ብቻ እንዴት የትግል ጓዱን የውትድርና ህይወት እንደታደገው እንማራለን። ክፍል 1 ቀናችሁን አልጋችሁን በትክክል በማንጠፍ ጀምሩ እና የቡድን ጓደኛችሁን አስፈላጊነት በጭራሽ አትናቁ። ወጣት ወታደሮች ካምፓቸው ውስጥ ሆነው የሰሩትን ፊልም አይታችሁ ከሆነ የተደራረቡ አልጋዎቻቸው ምን ያህል ስርዓት ያላቸውና ንጹህ እንደሆኑ አስተውላችሁ ይሆናል። ትንሽና ቀላል ነገር ሊመስል ይችላል፣ ነገር ግን የተነጠፈ አልጋ ቀናችሁን በትክክል እንድትጀምሩ ያደርጋችኋል። ደራሲውና አብረውት የነበሩት ጓደኞቹ አልጋ የሚያነጥፉበትን ትክክለኛውን መንገድ የተማሩት በኮሎራዶ ካሊፎርኒያ የአሜሪካ የባህር ኃይል አባል ለመሆን መሰረታዊ ስልጠና እየወሰዱ በነበሩበት ጊዜ ነው። አልጋቸውን መቼ ማንጠፍ እንዳለባቸውም ተምረዋል። ማንጠፍ ያለባቸው መጀመሪያ ከእንቅልፋቸው እንደነቁ ነው። አንድ ሰው የአልጋ ማንጠፉን ኮድ ካልተከተለ ሹገር ኩኪ የተባለውን ቅጣት ይቀበላል። እሱም ወደ ፓሲፊክ ውቅያኖስ ጠልቀው ይገቡና ከዚያ ሲወጡ በባህር ዳርቻ ላይ ባለው ሞቃት አሸዋ ላይ መንከባለል ነው። አሁን አልጋ ማንጠፍ ትልቅ ጉዳይ ሆኖ ነውን ብላችሁ እያሰባችሁ ሊሆን ይችላል። ጥሩ፣ ይሄ ቀላል ስራ ሊሆን ይችላል። ነገር ግን ይህንን ስራ በመጀመሪያ ጠዋት ላይ ስትነቁ ማከናወን ቀናችሁን ለመጀመር ምርጡና ውጤታማው መንገድ ነው። ሰውነታችሁን ያንቀሳቅሰዋል። ስለዚህ
በቀኑ የመጀመሪያ የሆነውን ስራችሁን ስትጨርሱ በቀን ውስጥ ያሉትን ሌሎች ተግባራት ለማከናወን ቀላል ይሆንላችኋል። ከዚያ ስራውን መስራታችሁን ሳታውቁት ጥሩና ውጤታማ ስሜት እንዲሰማችሁ ያደርጋል ማለት ነው። ይህ ሁሉ እንዲሆን ግን መጀመሪያ ቀላሉ ስራ የሆነው አልጋችሁን ማንጠፍ ነው። ከውትድርና የምትማሩት ሌላ የህይወት ትምህርት ደግሞ የቡድን ጓደኞቻችሁን አስፈላጊነት ነው። ደራሲው እነዚህን ልምዶች የተማረው በከባድ ሁኔታ ውስጥ ነው። ሊገድለው ከነበረው የፓራሹት ዝላይ ክስተት በኋላ ማለት ነው። ከአየር ላይ ሲወድቅ ማክራቨን በሌላ ጓደኛው ፓራሹት ተመታ። ይህም የራሱ ፓራሹት ከእግሩ ጋር እንዲተሳሰር አድርጎት ነበር። ፓራሹቱ የሚሄድበት ፍጥነት ከባድ ስለነበረ ጎድኑን ሰበረው። አጥንቱም የሆድ ጡንቻውን ቀዶት ነበር። በሚያገግምበት ወራት ደራሲው ሊረዳችሁ የሚችል ሰው ማግኘት ምን ያህል አስፈላጊ እንደሆነ ለማወቅ ችሏል። ሚስቱ ጆርጂያን ባትኖር ኖሮ ማክራቨን በድብርትና በራስ አለመተማመን ሊጠቃ ይችል ነበር። ሁላችንም በህይወት ውስጥ እኛን የሚያምነን ሰው ድጋፍ የምንፈልግበት ጊዜ ይመጣል። በህይወታችሁ ውስጥ ብቻችሁን ማለፍ አትችሉምና። ክፍል 2 መጽሐፍን በሽፋኑ አትፍረዱት እና ህይወት ፍትሃዊ እንድትሆንላችሁ አትጠብቁ። በአንድ ሰው ተገርማችሁ ታውቃላችሁ? ምናልባት መጀመሪያ ላይ ያ ሰው አሰልቺና መጥፎ ነው ብላችሁ ገምታችሁ ይሆናል። እናም በመጨረሻ ላይ ጥሩ ጓደኛችሁ ሆኗል። እዚህ የምትወስዱት ትምህርት አንድን ሰው በልቡና በምግባሩ ካልሆነ በስተቀር በምታዩት ነገር መፍረድ እንደሌለባችሁ ነው። በተቃራኒውም ማሰብ ይኖርባችኋል። የሆነ ሰው ያልሆነውን ነው ብላችሁ ልታስቡ ትችላላችሁ። ስለዚህ ማንም ላይ እምነታችሁን ከመጣላችሁ በፊት ስለዚህ ሰው በእርግጥም የማውቀው ምንድነው ብላችሁ ራሳችሁን ጠይቁ። ማክራቨን ኮሌጅ ውስጥ በነበረበት ጊዜና የወደፊት ህልሙ የባህር ኃይል አባል መሆን እንደሆነ ሲያስብ የበለጠ መረጃ ለማግኘት የሰው ኃይሉን ጎብኝቶ ነበር። እዚያ ያለ ቶም ኖሪስ የተባለውን ደቃቅ ራሰ በራና ደካማ የሚመስል ሰው ያያል። እሱ ብዙ ሰው ከሚያስበው አስፈሪ የወታደሮች ምስል ተቃራኒ መልክ ነው ያለው። በእርግጥ ሌተናንት ቶም ኖሪስም እንደዛ ነበር። ቪየትናም ውስጥ የሌሎችን ሰዎች ህይወት ለማዳን ህይወቱን አደጋ ላይ የጣለ የጦር ጀግና ነው። ኖሪስ የኤፍቢአይ ታጋዮች አዳኝ ቡድን አባል ሆኖ አገሩን ማገልገሉን ለመቀጠል በጣም ብዙ ጉዳቶችንና ስቃዮችን አሳልፏል። ይሄ ሌላ ጠቃሚ ትምህርት ይሰጠናል። ህይወት ፍትሃዊና ምክንያታዊ እንድትሆን መጠበቅ የለባችሁም የሚለውን። ማክራቨን በወታደራዊ ስልጠናው ወቅት በቂ መጠን ያለው የሹገር ኩኪዎች አጋጥመውታል። ወደ ፓሲፊክ ውቅያኖስ ሞገዶች ገብቶ ይወጣና ከዚያ በአሸዋ ውስጥ ይንከባለላል። ምንም ወታደራዊ የስልጠና ህጎችን ባይጥስም እንኳን ይሄንን ቅጣት ይቀጣ ነበር። ይሄም ህይወት ፍትሃዊና ምክንያታዊ እንዳልሆነ እንዲሰማው አድርጎታል። ነገር ግን በቂ ጊዜ በመሮጥ ካሳለፋችሁና እያንዳንዱ ሰውነታችሁ በአሸዋ ከተሻሸ በኋላ ህይወት ፍትሃዊ እንዳልሆነችና ይሄን እውነታ መቃወም ከንቱ እንደሆነ መቀበል ትጀምራላችሁ። ልታደርጉት የምትችሉት በጣም መጥፎ ነገር ህይወት ውስጥ የሚገጥማችሁን ፈተናዎች ለመቀበል ፈቃደኛ ባለመሆን ጊዜያችሁን ማባከን ነው። ከዛ ይልቅ ራሳችሁን አንቅታችሁ ወደፊት መሄድ አለባችሁ። ክፍል 3 ከውድቀቶቻችሁ ተማሩና ውሳኔዎችን ለመወሰን አትፍሩ።